የምንዛሬ መረጃ እንሄዳለን። ሌላ ጊዜ እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ ማድረጉን እንዲሁም ደግሞ የደውል ምልክቷን መጫን አይርሱ። በኢትዮጵያ ንግድ ባንክ ዛሬ ላይ የአሜሪካ ዶላር በስንት እየተሸጠ ይገኛል ካላችሁ እየተሸጠ የሚገኘው በ158 ከ12 ሲሆን የሚገዛው ደግሞ በ155 ከ02 ነው። አንዱ የፓውንድ ስተርሊንግ ደግሞ በ203 ከ71 ተገዝቶ በ207 ከ79 በመሸጥ ላይ ይገኛል። አንድ ዩሮ ዛሬ ላይ በ179 ከ25 ተገዝቶ በ182 ከ83 ሲሸጥ የስዊስ ፍራንክ ደግሞ በ191 ከ50 ተገዝቶ በ195 ከ33 በመሸጥ ላይ ይገኛል። የኩዌት ዲናርን ስንመለከት አንዱ የኩዌት ዲናር እየተሸጠ የሚገኘው ዛሬ ላይ በ495 ከ25 ሲሆን የሚገዛው ማለት ነው። የሚሸጠው ደግሞ በ505 ከ15 የኢትዮጵያ ብር እንደሆነ መረጃው ያመላክታል። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ብር ከ49 ተገዝቶ በ22 ብር ከ95 በመሸጥ ላይ ነው የሚገኘው። ዲራም ምንዛሬን ስንመለከት አንዱ ዲራም የሚገዛው በ42 ከ21 ሲሆን የሚሸጠው ደግሞ በ43 ከ05 ነው። የሳውዲ ሪያልስ በስንት ተገዝቶ በስንት ይሸጣል ካላችሁ በ41 ከ31 ተገዝቶ በ42 ከ13 በመሸጥ ላይ ይገኛል። በመቀጠል የምናልፈው ደግሞ ወደ አዋሽ ባንክ ነው። ከዛ በፊት ግን በኢትዮጵያ ንግድ ባንክ ዛሬ ጁን 15 2026 ወይም ዕለተ ሰኞ ሰኔ 18 ዕለታዊ የውጭ ምንዛሪ ተመኖች በተለይ ደግሞ በኢትዮ ዳይሬክት፣ በካስኮ፣ በቦቲም፣ በወገን ሲንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ እንዲሁም በአርኪ ሲንድ፣ በ50 ሎሚ፣ በደስታ ፔ፣ በሞጆ